ስምህን የጠራ መታሰቢያህን ያደረገ በዚህ ዓለምና በሚመጣው ዓለም 100 እጥፍ ዋጋን እሰጠዋለሁ። ተጋድሎህን እያሰበ በስምህ ለታነጸ ቤተክርስቲያን ወይም ለሌላ ቤተክርስቲያን መባ የሰጠውን በሰማያት መልካሙን ዋጋ እሰጠዋለሁ። ዜና ገድልህን የጻፈ ያነበበ የሰማ ስሙን በሕይወት መጽሐፍ ጽፍልሃለሁ ብሎ ጌታችን ቃል የገባላቸው ወንጌልን በሚያስተምሩ ጊዜ ከትምህርታቸው ጣዕም የተነሳ ብዙ ሰዎች ወደ ንስሐና ወደ ምናኔ ሕይወት ይሳቡ የነበሩ ግሩማን የሆኑ አንበሶችን እንደ ፈረስ መጻሕፍቶቻቸውን እየጫኑ ከቦታ ቦታ ይንቀሳቀሱ የነበሩ በአርማንያና በኢትዮጵያ ወንጌልን የሰበኩ በተጋድሎ ጸንተው ከተወለዱ 80 ዓመት ሲሆናቸው በመስከረም 18 ቀን በክብር ያረፉ የስማቸው ትርጓሜ የጌታ ደም ግባት ማለት የሆነ ታላቁ ኢትዮጵያዊ ጻድቅ ከፋሌ ባሕረ አቡነ ኤዎስጣቴዎስ ዛሬ ታኅሳስ 15 ቀን አጽፋቸውን በባህር ላይ አንጥፈው ቅዱስ ሚካኤልና ቅዱስ ገብርኤል ባህሩን እየቀዘፉላቸው ጌታችን አብሯቸው ተቀምጦ ከደቀ መዛሙርቶቻቸው ጋር ሆነው የኢያሪኮን ባህር የተሻገሩበት ዓመታዊ የተአምር በዓላቸው ነው። የጻድቁ አቡነ ኤዎስጣቴዎስ አጽማቸው በሀገራችን በኢትዮጵያ በጎንደር ከተማ ውስጥ ይገኛል። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ሐዋርያ አቡነ ኤዎስጣቴዎስ ጸሎት ይማረን፣ ይቆየን።